ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገር ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ትርፍ ይበልልኝ። ዛሬ ደግሞ እንደተለመደው በአዲስ ቪዲዮ መጥቻለሁ። ቆንጆና ጣፋጭ በስቦሳ አሰራር ይዤ መጥቻለሁ። አብራችሁኝ ቆዩ ማለት ነው። እንግዲህ ለመስራት የሚያስፈልጉን ግብአቶች እነዚህ ናቸው። በቀላል መንገድ ነው እየሰራሁት፣ እናንተም ሰርታችሁ ሞክሩት። እዚህ ጋር ግማሽ ኩባያ ቅቤ ያለኝ ያቅልጫው ነው ወይም ዚብዳ፣ አንድ ኩባያ ወይም አንድ ብርጭቆ ስኳር፣ ግማሽ ብርጭቆ ሀሊብ ኒዶ እና ግማሽ ብርጭቆ ናርጂ ወይም ዘውጀል ሂንድ ነው የሚሉት አረቦቹ፣ እሱ አለኝ እና 2 ኩባያ ሰሚጥ አለኝ። በአንድ ነው ሚክስ የምናደርገው ሁሉንም። ያው ግን እኔ ሴትዮዋ በመሀል መጥታብኝ ስለነበረ ትንሽ ግራ ተጋብቼ ተወዛግቤ ስቴፕ ባይ ስቴፕ አላደረኩትም፣ በአንድ ነው በቅርቅ ያረኩት እና ያው ጊዜ ካላችሁ ግን ተጠንቀቃችሁ ጊዜ እንትኑን ቅቤውን መጨረሻ ላይ ብታደርጉት ጥሩ ነው እንዳይጓጉል። እና በዚህ መልኩ ቀላቀልኩ ማለት ነው። እዚህ አንድ ጌሽጣ ተጠቅሜ ያለሁኝ። እንግዲህ ጌሽጣ ማያውቅ የለም። አንድ ጌሽጣ ራስ ምናምን ሲባል ሰምታችኋል። እንዲሁም አንድ ዘባዴ ተጠቅሜ ያለው እና አንድ ማንኪያ ቤኪንግ ፓውደር ነው የሚሉት አረቦቹ እንደዛ ነገር እና ቫኒላ መጠቀምም አለመጠቀምም ትችላላችሁ። እኔ ግን ተጠቅሜ ያለው አንድ ማንኪያ ሄሉንም እንደዛው አለመዛዣችሁ አለመጠቀም ትችላላችሁ። ያኔ ሁሉም ቤት አሰራር ይለያያል። አንዳንድ ቤት አሁን እንትን ነው ቤኪንግ ፓውደር ነው ድጋሚ የጨመርኩበት። አንዳንድ ቤት አሁን እንትን ይላሉ እንቁላልም ይጨምራሉ እና በዚህ መልኩ ሚክስ አደረኩት። ከዛ በኋላ ወደ ኬክ መስሪያው ማለት ነው ገለበጥኩት። ያው የኬክ መስሪያ ላይ መስራት ትችላላችሁ። እኔ ግን በእንትን ነው የሰራሁት፣ በሱንያ ነው የሰራሁት። ከዛ በዚህ መልኩ እንደዚህ እንትን ካልኩት በኋላ ሱንያው ላይ ከገለበጥኩት በኋላ ፍሩንና ሙቀዋለሁ። መጀመሪያ እንዲሞቅ አድርጌዋለሁ 250 ዲግሪ ላይ አድርጌ ማለት ነው። ከዛ ከታች ነው የከፈትኩት። ከዛ በዚህ መልኩ ደረሰ ማለት ነው። ያው ቪዲዮውን የቆራረጥኩኝ የቀረጽኩት እንደነገርኳችሁ ስራ ላይ ነበርኩኝ። በዚህ መልኩ ትንሽ ወርቃማ ከለር እስከሚሆን ድረስ በሰለ። ከዛ በኋላ ከላይ እንከፍታለን ማለት ነው። ቅርታ እንግዲህ ከላይ እንሸቅለዋለን። ከዛ በኋላ በዚህ መልኩ ከላይም ትንሽ ወርቃማ ከለር ሲሆን ካሜራ ነው እንጂ ወርቃማ ከለር ነው፣ ግን እዚህ ጋር የጠቆረ ይመስላል። ከዛ ሀሊብ ሙከሰፍ ነው ያደረኩበት። ሀሊብ ሙከሰፍ ወይም ኒስቴላ ነው የሚሉት መሰለኝ። ኒስቴላ እሱ ነው ያደረኩበት ከላይ ማለት ነው። እሱ ከሌላችሁ ሽራ መጠቀም ትችላላችሁ። ሽራ ታውቃላችሁ? እሱ መጠቀም ትችላላችሁ። ስኳሩንና ሄል ግማሽ ሎሚ ያደርጋችሁ ሰርታችሁ እሱን ከላይ ማድረግ ትችላላችሁ፣ በዚህ ምትክ ማለት ነው። ይሄ ከሌላ እና በዚህ መልኩ እንትን አልኩትኝ ቀባሁት ማለት ነው ከላይ። ከዛ ድጋሚ ፍሩን ውስጥ አስገባዋለሁ። ለምን እንትን እንዲቀልጥ ማለት ነው፣ ትንሽ ወደ ውስጥ እንዲገባ። እንትኑ ሀሊቡ ይሄ ነው፣ ሀሊቡ ከሳፍ በዳይመን ነው የምንጠቀመው ማለት ነው። ከዛ እንደዚህ ቁርጥ አደረኩትና ወደ ውስጥ እንዲገባ ሚስቴላ ወደ ውስጥ እንዲገባ መልሼ ፍሩን ውስጥ ጨምራለሁ ማለት ነው። ሞቀው ፍሩን ውስጥ ፍሩን ካሞቁት በኋላ ዘጋውና ከዛ ጨምረዋለሁ ማለት ነው። በነገራችን ላይ እጅን ዘይት አቃጥሎኛል እና በጣም ነው የሚያመው። ተጠንቀቁ፣ ዘይት ስንጠባብስ የተጠነቀቅና። አሁን ደግሞ ረመዳን ነው፣ መጪም ረመዳን ነው እና እዚህ ጋር ደግሞ ፈንድሻ እየቆላን ነው። እዚህ ጋር ፈንድሻ እየቆላን ነው ማለት ነው። ፈንድሻውን በዚህ መልኩ ደረሰ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበልልኝ። እዚህ ጋር ደግሞ ላይቭ ላይ ነበርኩ እያሳየዋችሁ ነበር።